እንዳለፈው አትረሱታላችሁ። የትኛው ክፉ ነገር ከዙሪያችሁ ይበተናል፣ ይበተናል። በእናንተ ላይ የተሰራ ሥራ ይፈርሳል። ብዙዎቻችሁ ከነገ ቀን ጀምሮ ከሰኞ ቀን ጀምሮ ከዚህ በፊት በሕይወታችሁ ላይ አይታችሁ የማታውቁት አዲስ ነገር በጌታ ኃይልና ጸጋ በጌታ በኢየሱስ ይሆናል፣ 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 ይሆናል። እዚህ ስመጣ አንድ ቃል በልቤ ላይ መጣ። ኢሳይያስ 27 ቁጥር 6 ላይ ከ5 ጀምሮ ሲናገር በሚመጣው ዘመን ይላል ያዕቆብ ስር ይሰዳል፣ እስራኤልም ያብባል፣ ምድሩንም በፍሬው ይሞላዋል ይላል። ዛሬ በኢየሱስ ስም በአንድ ሰው ላይ አውጃለሁ። ቀጣይ ዓመታቶች ወደዚህ ቦታ ስመለስ የብዙ ሰው አገልግሎት፣ የብዙ ሰው ሕይወት፣ የብዙ ሰው ራእይ፣ የብዙ ሰው ቢዝነስ ሆሳዕናን አልፎ ምድሪቱን ይሸፍናል፣ ምድሪቱን ይሸፍናል። አገልግሎታችሁ ፍሬያማ ይሆናል፣ ስራችሁ ፍሬያማ ይሆናል፣ ሕይወታችሁ ፍሬያማ ይሆናል፣ ቢዝነሳችሁ ፍሬያማ ይሆናል። ይሆናል በኢየሱስ ኢሳይያስ 27 ቁጥር 1 ላይ ስትመለከቱ በዚያም ቀን ይላል ፈጣኑን እባብ ሌዋታንን ተወርዋሪውንም ዘንዶ በታላቅና በብርቱ ሰይፍ ቀጠዋለሁ ይላል። በባህርም ውስጥ ያለው ዘንዶ ይገደላል።